መጤ የሚባለው የሌለ ያልነበረ ይሄን ያህል እድሜ ይዞ የኖረ ቤተክርስቲያን መጤ የተባለበት ምክንያት ምንድን ነው? በአካባቢ ኦርቶዶክሳውያን ስለሌሉ ያሉትን ኦርቶዶክሳውያን ሄደዋል። ጥቂት ኦርቶዶክሳውያን ናቸው ያሉት። እነሱም ያሉ ብዙ ፈተናዎችን ብዙ ችግሮችን ተጋፍተው ብዙ መከራ ተጋፍተው እዚህ አዲስ አበባ በአንድ ቤተክርስቲያን በዚህ በተለይ በበዓለ ሃምሳ 10፣ 20 ሆነው በተክሊል ይጋባሉ። የሌሎቹ እኮ እንጋባለን እንኳን ቢሉ እኮ ተክሊል የሚያደርስላቸው የለም። ቢወልዱ እንኳን ክርስትና የሚያስነሳቸው ቄስ የለም፣ ዲያቆን የለም። ክርስትና ሳይነሱ ዓመት የሚቆዩ አሉ። ክርስትና ሳይነሱ 2-3 ዓመት የሚቆዩ አሉ። ለምን? አብያተ ክርስቲያናቱ ጠቅላላ ዝግ ናቸው። ምን በማጣት? ዲያቆንና ቄስ በማጣት። ለዚያውም ደግሞ በሕይወት ዘመኑ እንዲህ ሆኖ ከሞተ በኋላ ፍታት ሳይደረግለት የሚሞተው ኦርቶዶክሳዊ ብዛቱ ይሄ ነው ብዬ ልነግራችሁ አልችልም። ካህን ከሌለ አሁን ዲያቆን ከሌለ እንዲህ አይነት ችግሮች አሉ እና እንግዲህ ሕዝቤን ተንሱ የሚል ዲያቆን የዲያቆን ድምፅ ናፍቆታል። ሰላም ለኩልክሙ የሚል የቄስ ድምፅ ናፍቆታል። ሕዝቡ ያለውን መከራ ላይ ነው ያለው፣ ችግር ላይ ነው ያለው። ይህን ሕዝብ ደግሞ መርዳት የሚችለው ይሄና ይሄ ሕዝብ ብቻ ነው። ምን ላድርግ? ጥዬ ልምጣ? የተዘጉት ቤተክርስቲያኖች ስላሉ እኔ ካስከፈት አንዱ ነው ማስከፍተው ማገለግለው 20-30 ቤተክርስቲያናት እንዴት አድርጌ በአንዱ እሑድ አዳርሳለሁ? ስለዚህ ዲያቆኑ ለዱልኝ፣ ቄሱ ለዱልኝ። አብነት ትምህርት ቤት ከሰራችሁልኝ በአብነት ትምህርት ቤቱ አማካኝነት ቄሱ ይወለዳል፣ ዲያቆኑ ይወለዳል። ክርስትና መነሳት የናፈቀዋል። ባለፈው አንድ ቦታ ሄደን ለመጀመሪያ ጊዜ ሲሄድ 6 ዓመት 7 ዓመት የሆኑ ሰዎች ክርስትና ሲነሱ ዲያቆናት ሕፃናት ሳይ ከዛም አሉ ባለፈ 10 ዓመት የሆኑትን ክርስትና ስናስነሳ ለምንድን ነው ያቆያችሁ ብዬ በእኔ አመል ማለት ነው በእኔ መንገድ ማለት ነው ለምንድን ነው ይህን ያቆያችሁትን? ወደን አይደለም። ምን እናድርግ? ቅዳሴ የለም፣ ዲያቆን የለም፣ ቄስ የለም። ማን ያስነሳ ክርስትና? በዚህ መሰረት ነው በአንድ ቀን 500 የሚሆኑት ውስጣቸው ኦርቶዶክሶች ናቸው። ክርስትና አልተነሱም እንጂ ቀን እየጠበቁ ካህን ከመጣ እዛ ቤተክርስቲያን ዲያቆን ከመጣ ምናልባት ቅዳሴ እዛ ቤተክርስቲያን ከተገኘ ብለው ሩቅ መንገድ 4-5 ሰዓት መንገድ ተጉዘው እነዚህ ሰዎች ክርስትና የተነሳ። ይህ ሁኔታ በጣም ከባድ ሆነብን። አንዳንድ ከተለያየ አካባቢ መጥተው የሚያገለግሉ ካህናት ይኖራሉ። እነዛ ካህናት ደግሞ በተለያየ ሁኔታ ሲያገለግሉ ቆይተው በተወሰነ ጊዜ የኑሮ ሁኔታ ችግር አለ፣ ቤተሰብ አላቸው፣ የቤተሰብ ናፍቆት አለ። እነሱ ተመልሰው ወደ ሀገራቸው ይገባሉ። ወደ ሀገራቸው ከገቡ በኋላ መልሰን ያን ቤተክርስቲያን እንዘጋለን። የዚያን ፈተና ነው የገጠመኝ። ሰው ነው የራበው፣ ሰው ነው የጠማ። ቤተክርስቲያኒቷ አሁን ሰው ነው የጠማ። ያንን ማድረግ የምንችለው አብነት ትምህርት ቤትን ካልሰራን በቀር ያ አካባቢ ያለውም ይወሰዳል። እኛ እኮ ግብ ከነ ይጩፋ ጋር ነው ግብ እየፈጠርን ያለው ከነ እስራኤል ከነሱ ጋር ግብ እየፈጠርን ያለው። ዛሬ እንመልሳለን፣ ነገ ይወስዱብናል። ዛሬ እንመልሳለን፣ ውሃ ቅዳ ውሃ መልሶብናል። ሄዳችሁ ብታዩ ብትመለከቱ ያለው ኦርቶዶክሳዊ ፈተና ቀላል አይደለምና በአጭሩ የኔም ማረፊያ የለም እዛ ደረስ ብዬ እመለሳለሁ። ሰው ቤት 3-4 ቀን አድረን እንመጣለን። ከዛ በኋላ እንግዲህ የሆነች ክራይ ቤት ይዘናል። በዛ ክራይ ቤት ቆይተን አነጋግረን ያለውን ሁኔታ እዛ ያለውን ሰብስበን እንመጣለን። በኢትዮጵያ ውስጥ ወደ 70 ሊቃነ ጳጳሳት አሉ። በክራይ ቤት የምኖረው እኔና እኔ ብቻ ነው። ማማረር አይደለም፣ እድለኛ ነኝ፣ ደስ ብሎኛል። ምክንያቱም ለዛች ቤተክርስቲያን እዛ ክራይ ቤት ሆኜ መቃብር ቤት ሆኜ ለዛች ቤተክርስቲያን መድረሴ ያስደስተኛል።
ከፍቶት ነው እንዳትሉት። የከፋኝ የተዘግቡ አብያተ ክርስቲያናት ዲያቆን ያጡ ቄስ ያጡ አብያተ ክርስቲያናት አሉና ለእነዚህ አብያተ ክርስቲያናት ደርሶላቸው። እኔ ከራሴ አውርጃለሁ። እስካሁን ተሸክሜ ነው የምተነፍስበት ቦታ እየፈለኩ ነበር። የት ልተንፍስ? ችግር መከራዬን የት ቦታ እንደው ላራቀ ብዬ ነው እዚህ ቦታ የመጣሁት። እንግዲህ መከራዬን ተሸከሙ። እኔ 3 ዓመት የተሸከምኩት ነገር ነውና ለአንድ ቀን መሸከም አያቅታችሁምና እኔም ደግሞ ዲያቆን እንዳፈራ ቄስ እንዳፈራ እናንተ በተቻለ መጠን ካገዛችሁኝ ምናልባት የዛሬ ዓመትም ቢሆን መጥቼ ምስጋናዬን ለማቅረብ እዚህ ቦታ እቆማለሁ ብዬ ተስፋ አደርጋለሁ። ታዲያ ተንሱ ለናፈቀው ሕዝቤ ሰላም ለኩልክሙ ለናፈቀው ሕዝቤ መስቀል እናንተ በየቦታው ትሳለማላችሁ። እኔ ጋር ያሉት እኮ በዓመትም የማገኙ አሉ። መስቀል የማይሳለሙ አሉ። መስቀል የሚያሳልም ቄስ ማፍራት እፈልጋለሁ። ተንሱ የሚል ዲያቆን ማፍራት እፈልጋለሁ። ሰባኪ ማፍራት እፈልጋለሁ። እኔም ማረፊያ ያስፈልገኛል። እባካችሁ ድረሱልኝ። ከዛ ውጭ የምላችሁ ነገር የለምና እንደ አጋጣሚ ሆኖ እግዚአብሔር ረድቶ ዳውሮ ላይ ኮንታ ላይ እንዲህ እያልኩ ጨርሼ አሁን አርፌ ስራዬን እሰራለሁ ስል ይሄ ነገር መጣ። ቤተክርስቲያን ከመደበችን ቅዱስ ሲኖዶስ ከመደበች ትናንትና ከትናንት በላይ ስደክም ነው የኖርኩት። አሁን ድካም ላይ ለምን ተመድቡኝ ያላችሁ ብዬ መናገር የለብኝም። ቤተክርስቲያን ከመደበች የትም ቦታ ማየት ነው። ከዚህ ቦታ አስቀስቶ ሌላ ቦታ ሊወስደን ይችላል። ቤተክርስቲያኗን የሚመራው ቅዱስ ሲኖዶስ ሌላ ቦታ ሊሆን ይችላል። አንድ ሻንጣ አለችኝ፣ እሷን ተሸክሜ መሄድ ነው። ከአውሮፓ መጥቼ ይሄ ነው የገጠመኝ እና ያ ደግሞ እንደ ማማረር ሳይሆን አባቶቼ ትናንትና ያዩትን ይሄንን እድል በእግር መሄድን መጠማትን እንዲሁም ደግሞ ውሃ አጥቶ ሳምንት 15 ቀን መቆየትን ቤት አጥቶ መቆየትን በተለይ ደብሮ በነበርኩበት ጊዜ ጽሕፈት ቤቴ አቮካዶና ማንጎ ስር ነበር። ሌላ ነገር የለም። ባለጉዳዮቹ ማናገራቸው እዛ ቦታ ነበር። አሁን ግን የተለያየ ቦታ ሄደ መንበረ ቅስና ተሰርቶ ጽሕፈት ቤት ተሰርቶ በትንሹም ቢሆን አብነት ትምህርት ቤት ተገንብቶ በፊት እኔ ስገባ 21% የነበረው ኦርቶዶክሳዊ እግዚአብሔር ረድቶ ዳውሮና ኮንታ ላይ 38% ደርሷል። ኮንታ ላይ 30% የነበረው ኦርቶዶክሳዊ በእግዚአብሔር ፈቃድ ሁላችንም ተግተን እናንተ በተለይ አስተማሪዎች በመመደብ የተለያየ ነገር በማድረግ ዛሬ ኮንታ ላይ እግዚአብሔር ይመስገን 55% ኦርቶዶክሳዊ ነው። ታዲያ ከምባታ ጠንባሮ አላባ ላይ ያለው 6 እና 5% ሰርተን እንዴት ነው 10% ማድረግ የምንችለው? 15 ማድረግ የምንችለው? 20 ማድረግ የምንችለው? እናንተን ይዤ 100 ላደርግ እችላለሁ እና እግዚአብሔር ይርዳል። የሰውዬ ሐዘን ይዞ መጣብን እንዳትሉ እኔ ተሸክሜ የኖርኩት ነገር ስለሆነ አሁን ስላራገፍ ከላይ ላይ ስለቀነስ እንደው ደስ ብሎኛልና ይህንን መድረክ ያዘጋጁልን መልአከ አርያም ናቸውና እግዚአብሔር ይመስገን። እንግዲህ ብዙ ውጣ ውረድ አለ። እናንተም ያልጨረሳችሁ ብዙ ስራዎች አሉና የገጠሪቷ ቤተክርስቲያን የእኛም ቤተክርስቲያን ነው። የገጠሪቷ መከራ የእኛም ነው። የእሷ ሐዘን የእኛም ሐዘን ነው። ቤተክርስቲያን አንዲት ናትና የምትችለውን የምታገኘውን ቦታ በተለይ በዚህ ቦታ ተገኝተን አንተም ጩኸትን አሰማ እኛም እንሰማለን ልጆቼም ይሰማሉ ብሎ መልአከ አርያም ይህን መድረክ ስላዘጋጁልኝ ከልብ አመሰግናለሁ። ይሄና ይቻላል ሌላ